ፍርዬን አንዳንድ ጥያቄ ልጠይቃትና ከሷ መልስ ነው አሁን ደግሞ እሱ መፈለግ የምንችለውና ፍርዬ እኔ የምልሽ ብዙ ጊዜ አሁን እሱ የሚያዘወትርበት ቦታ የሚወደው ነገር ምንድነው? የሚወደው ነገር ወይኔ ኳስ ማየት በጣም ነበር የሚወደው። ኳስ ወጣ አንቺ ስለዚህ ምን ላድርግ ጨነቀኝ እኮ ይሄ እንደዚህ ሰፊ ነው ሰፈሩ እንዴት ነው የምናገኘው? በጣም ያስጨንቃል። አሁን አገኘዋለን እኔ እንዴት ልትጨነቅ ያልፈልግም እውነት የምሬን ነው ፍሬ የማውቀው የጤና ችግር ምናምን ያለበት ልጅ ነው ማለት የጤና ችግር ማለት የጤና ችግር ማለት ትንሽ እብድ አይምሮን ምናምን የሳተ ልጅ ነው የማውቀው ልጅ። ሰላም እንዴት ናችሁ የፍሬ ቲዩብ ቤተሰቦች? በድጋሚ ተመልሰናል። ያው ባለፈው እንዳልናችሁ ገራንጉራ መተናል። ፍርዬ እንዴት ነሽ? ደህና ነኝ። እንዴት ነሽ አንቺ ራስሽ እንጂ ቤተሰብም እንዴት ናችሁ? ሁላችንም ደህና ነን ይመስገን። እንዴት ነበረ ሰሞኑን ያሳለፍሽው ቀን? ቆንጆ ነበረ። ያው እነሱ ሳላገኘ እረፍት አለ ብለሽ ነው? እውነት ነው። ያው እንግዲህ ባለፈው እንዳያችሁን በካሳንቺስ ነበረ ዞር ዞር እያልን አክሊሉን እየፈለግነው የነበረው። ያው እንግዲህ የካሳንቺስ ሰዎች እዚህ ነው የሚኖሩት አሁን እና ገላንጉራ ተብለን ገላንጉራ መተናል ዛሬ። እንግዲህ የዛሬውን ቪዲዮአችንን የምንሰራላችሁ ገላንጉራ ነው። እስኪ ፈለግ እናድርገውና ደግሞ እናንተም ደግሞ እንድናገኘው ጸሎት አድርጉልን። ፍሬ በጣም ፀሐዩንም ምናምንም በጣም አስቸግሮናልና ያው እንደምታዩት ና ፀሐዩም ያው እንግዲህ ዞር ዞር ብለን ያልን ነበር እስካሁንም። እስኪ አሁን ደግሞ ይሄን ቪዲዮ ወደ እናንተ ይዘንላችሁ መተናልና እስኪ አንዳንድ ሰዎች ልንጠይቅ እያሰብን ነው። እዚህ አካባቢ ቤቶችም ሱቆችም አሉ እነሱን እንፈልግ ብለን ነው። እስኪ ቤተሰቦች አብራችሁን ሁኑ። የሚባል ልጅ አለ እንደዚህ ሰፈር ከካሳንቺስ ተፈናቃዮች ናቸው። ይሄ እንዳለ የካሳንቺስ ተፈናቃዮች ያሉበት ነው አይደል? ሽሮ ሜዳ አብዛኛው ምንድነው ካሳንቺስ አክሊሉ የሚባል ልጅ ካሳንቺስ ቤተሰቦቼ ያው ሰዎችን እየጠየቅን ነው። አሁን ደግሞ እስኪ እዚህ አካባቢ ሻይ ቡና የሚሉ ሰዎች አሉ። አንዳንድ ሰው ፈቃደኛ የሆኑትን ሰዎች እስኪ እነሱን ደግሞ እያጠያየቅን ነው። ሰላም ወንድሜ እንዴት ነህ? ሰላም አለን ይመስገን። አንዳንድ ጥያቄዎች ለመጠየቅ ነበር። የካሳንቺስ ተነሶች ወደዚህ እንደገቡ እናውቃለን አይደል? ገላንጉራ ነው የገቡት ተብለናል አብዛኞቹ አይደል? ተሳሳትኩ? እሺ። እና ግን እኛ አንድ ሰው ፈልገን ነበረ
አክሊሉ ይባላል። አክሊሉ ገብረ ጊዮርጊስ የሚባል ሰው የምታውቀው ሆነ አታውቀውም? ጺም ያለ ነው፣ ትንሽ ረዘም ያለ ማለት የሆነ ጊዜ ነው። ለሰፈሩ አዲስ ስለሆንኩ አላውቅም። አዲስ ነው አንተ እዚህ? እኛ ፎቶ ምናምን ስለሌለ ምን እያደረግን መሰለህ? አሁን እንደዚህ እየፈለግን ያለ ነው። የሆነ ጊዜ ላይ ነው የጠፋንና በስም ከሆነ እኔም ቢሆን በሰፈር ጠይቀናል። በጣም እናመሰግናለን። እንግዲህ ቤተሰቦቼ ያው እንግዲህ አሁን አንዳንድ ሰዎችን እየጠየቅን ነበረ። ብዙ የሚያውቀው ሰው አላገኘንም። ያው እንግዲህ እንደቀድም እንዳልኳችሁ ነው። ለእናንተም ቪዲዮ ላይ እንኳን ያላስገባነው በጣም ብዙ ሰው ጠይቀናል። ምክንያቱም ሙሉውን ሰው ማስገባት ስለማንችል፣ አንዳንድ ሰውም ደግሞ ፈቃደኛ ስለማይሆን ብዙ ሰዎችን እየጠየቅን ነበረ። አሁን እንግዲህ እስኪ ቡና እንጠጣ ቢያንስ አረፍ ብለን ቁጭ ብለን ነው። ከዚህ በኋላ እንግዲህ እስኪ ፍርዬን አንዳንድ ጥያቄ ልጠይቃትና ከሷ መልስ ነው አሁን ደግሞ እሱ መፈለግ የምንችለው። እና ፍርዬ እኔ የምልሽ ብዙ ጊዜ አሁን እሱ የሚያዘወትርበት ቦታ የሚወደው ነገር ምንድን ነው? የሚወደው ነገር ወይኔ ኳስ ማየት በጣም ነበር የሚወደው። ኳስ ይወዳል በጣም። ስለዚህ ይሄ ኳስ የሚታይባቸው ቦታዎች ላይ ያዘወትራል። አሁን እዛ ያለችው ብዙ ጊዜ የት ሄድ ነበረ? ዲኤስቲቪ ቤት። ስለዚህ ዲኤስቲቪ ቤቶች እዚህ አካባቢ መፈለግ እንችላለን። እዛ ሄደን ትንሽ አንዳንድ ዲኤስቲቪ ቤቶች እንጠይቃለን እዚህ አካባቢ እና ቡና ጠጣማሽ? እኔ አልጠጣም። በቃኝ ብታቺ ነቃቲ ነበረ። ያው በጣም የለሽ ፀሐዩ እኮ ነው፣ ምንም ማድረግ አይቻልም። በነገራችን ላይ ፀሐዩ በጣም ከጥማችን በላይ ነው። በጥላ እንኳን እንትን የምንለው አይደለም። እና እስኪ ሌላስ? ለራሴ ተቃጥዬ አንቺንም አቃጠልኩሻ። ለምን ችግር የለውም ፍርዬ። ሌላስ እስኪ የምታስታውሹ የት ይሄዳል ብለሽ ታስቢያለሽ? አሁን ብዙ ጊዜ አብራችሁ ስትሆኑ የት ቦታ ይገኛል ብለሽ ታስቢያለሽ? ከኳስ ውጭ ቤተ ክርስቲያን ምን በጣም ይወድ ነበረ እና ኳስ አብዛኛው ጊዜ ግን በቃ ኳስ በጣም ነው የሚወደው። ኳስ ቦታ አናጣውም እርግጠኛ ነኝ። ለምን ግን ቅድም አላስብ ነው? ያው እንግዲህ የሚወደው ነገር አሁን የነገርሽኝ እኔም እስኪ ሀሳቡ ይመጣልኝ እኮ አሁን ያው ቤተሰቦቼ ከብዙ ፍለጋ በኋላ አገኘዋለሁ ብዬ ያሰብኩት ቦታ የት ነው? እስኪ ብዙ ጊዜ የት ያዘወትራል ነው። ብዙ ሰው የት እንደሚያዘወትር ማወቅ ነው ያለብኝ። ለዛ ነው። እና በጣም ብዙ ሰው ጠይቀን ነበረ። ተስፋ የሚያስቆርጥ መልስ ነበር የመለሱ። እንደዚህ አይነት ሰው አናውቅም ጭራሽ ነው ያሉን እዚህ። እና እስኪ አሁንም ፍለጋችን ይቀጥላል። ቡና እንጠጣ ብለን ያረፍነው አብራችሁ ፍሬ። አንቺ ምን ሆነሽ ነው እንደዚህ የምትፈጂው? እንድትፈጂ እኮ አይደለም እኔ እዚህ ያስቀመጥኩሽ እንዴ ቡና እንድጠጪ እንድንጨዋወት ብዬ ነው። ኧረ ቡናሽን ጨርሽ። በቃ ይብቃኝ እባክሽን። እኔ የምልሽ እውነት የምሬን ነው። በጣም እያስደበርሽ ነው። እኔ እንድትሆኚ አልፈልግም። እንደ አይነት ፊት ለአንቺ ላይ እንድትተክዢ ምናምን አይደለም። በቃ ነገርኩሽ እኮ ፈልገን እናገኘዋለን አልኩሽ። እኔም ቤተሰቦቼም ቃል ገብተናል። እንዳየሹ ባለፈውም ኮመንት ላይ ታገኘዋለሽ። እግዚአብሔር ይርዳሽ። ብዙ ነገር እውነት ተመልካቾቻችን ብዙ ነገር ነበር እያገዛችሁ የነበሩ። በዚህ አጋጣሚ በጣም ነው የማመሰግነው። አንቺ እና ምን ላድርግ ጨነቀኝ እኮ። ይሄ እንደዚህ ሰፊ ነው ሰፈሩ፣ እንዴት ነው የምናገኘው? በጣም ያስጨንቃል። እናገኘዋለን። እኔ እንድትጨነቂ አልፈልግም። እውነት የምሬን ነው ፍሬ። ተመልካቾቼ እስቲ እንግዲህ ፍለጋችንን እንቀጥል። አሁን ደግሞ ሌላም ሰው ካለ እንጠይቅና ደግሞ ያው ትንሽ ከባድ እንዳያችሁ ሰፈሩ ሰፊ ነው። እንደምን እያንዳንዱ ቤት መጠየቅ ይከብዳል። ያው ነው ብዙም ሰው አይኖርም። የሰራም ሰዓት ነው። ወደ ኳስ ሜዳ አካባቢ ዘመን ኳስ ሜዳው አካባቢ እስኪ ኳስ እንደሚወድ ስለነገርሽኝ እዚህ አካባቢ ኳስ ሜዳ አለና ኳስ ሜዳ አካባቢ እንፈልገው እስኪ ነው። ዲኤስቲቪ ቤቶች ምናምን ካሉ እዚህ አካባቢ እዛም እንፈልገው። እዚህ ገላንጉራ አካባቢ ኳስ ሜዳ እየፈለግን ነበርና የሚገርማችሁ በጣም የሚያምር ኳስ ሜዳ ነው ያለው። በስመ አብ ቤተሰቦቼ እንደምታዩት ኳስ ሜዳው በጣም የሚያምር ኳስ ሜዳ ነው። የልጆች መጫወቻ አለው። በጣም ቆንጆ ቦታ ነውና ያው እንግዲህ እዚህ አንዳንድ ሰው ጠይቀን እንደሚጠቁመን ተስፋ እናደርጋለን። ያው ቅድም እንደነገርኳችሁ
ኳስ ይወዳል ብላናለች ፍሬና ኳስ የሚወድ ከሆነ ደግሞ እርግጠኛ ነኝ ኳስ ሜዳ አካባቢ እንደምናገኘው ተስፋ እናደርጋለን። ያው በጣም ቆንጆ ኳስ ሜዳ ነው። እስኪ አንዳንድ ሰዎችን ደግሞ እንጠይቅ። እዚህ ኳስ ሜዳ እና ተከተል። እንዴት ናችሁ? ሰላም ነው። እዚህ አካባቢ አክሊሉ ገብረ ጊዮርጊስ የሚባለው ታውቃላችሁ? ጠቆር ያለ ረዘም ያለ የካሳንቺስ ተነሺ ነው አለ። እዚህ የካሳንቺስ ተነሺዎች አይደል ያሉት? ፎቶ የለንም እየፈለግነው እና እስኪ ጠይቂያቸው። አክሊሉ የሚባል ልጅ ጠቆር ረዘም ገብረ ጊዮርጊስ ትልቅ ሰው ነው። በጣም ትልቅ አይደለም እኮ በእኛ እኩያ አይደለም። አይ እናመሰግናለን። እንግዲህ ተመልካቾች ያው እንደሰማችሁት ነው። ያው እዚህ በእርግጥ የሱ ኩዮችም አይደሉም፣ ትንሽ አነስ ያሉት ናቸው ያሉት እና እዚህ አካባቢ እንደዚህ አይነት ሰው እንደማያውቁ ነው የነገሩን ሁሉም ወጣቶች። እስኪ ደግሞ ፍለጋችንን እንቀጥላለን። ወደታች ወረድ እያለን አንዳንድ ሰዎችን ደግሞ እንጠይቅ። አብራችሁን እስከዛ ድረስ የሚያልፍ ሰው እንጠይቅ። ደግሞ እስኪ አንድ ልጅ እዛ ጋ ቁጭ ብሎ ታየኛል። እንጠይቀዋ ፍሬ። ጠይቀውና ብዙ ሰው እየጠየቅን ነው። እዚህ ምጮስ ልጆች አንዳንድ ልጆች ጠይቀናል። ያው ለቪዲዮዎች ያሉ እናስገብተናል። ከዛ ደግሞ አንዳንድ ሰው ቪዲዮ ላይ መግባት አይፈልግም እና ለዛ ነው። እስኪ እዚህ አንድ ልጅ አግኝተናል። ፈቃደኛ ከሆነ እሱን እንጠይቀው። ሰላም ነው እንዴ? እንዴት ነክ? ሰው ፈልገን ነበርና እንጠይቀን ነው። ሰው ማለት ምን? እዚህ አካባቢ የካሳንቺስ የፈረሰባቸው ወደዚህ ገብተዋል። አንተም ከዛ ነው የመጣኸው? ቆየና እኔ እዚህ ኮንዶሚኒየም ነው። እኛም እዚህ ተጠቁመን ነበር የመጣ ነው። ካሳንቺስ የፈረሰባቸው ሰዎች እዚህ ገብተዋል ተብለን እና አብዛኛው ሰው እዚህ ያለ ይመስለኛል። አክሊሉ ገብረ ጊዮርጊስ የሚባል ልጅ ታውቃለህ? አክሊሉ ጸየም ያለ ጠቆር ያለ ልጅ ምንድነው የሚሰራው? ደላላ ነው? ደላላ ምናምን ነገር ስራ የሚሰራ ሰው ነው አክሊሉ? ለጊዜው ምን እንደሚሰራ አናውቅም። ምክንያቱም እኛ ያው እሷ ዩኒቨርሲቲ ላይ ነው የምታውቀው እና ከዛ ከትግራይ ዩኒቨርሲቲ ነበርና ወደዚህ ከመጣ በኋላ ምን እንደሚሰራ ምን ላይ እንዳለ አናውቅም። አሁን ግን ካሳንቺስ አካባቢ እንደነበረ ሰፈሩን ነግሮናል። ካሳንቺስ ነበር እንደሚኖረው? አዎ ማለት ኗሪነቱ ካሳንቺስ እንደሆነ ነው ለሷ የነገራት። ብዙ አመት ቆይቷል ትንሽ ነገሩና ካየነውም ድምጹንም ከሰማን ቆይተናል። አረዋት አዎ ያው የሰው ጓደኛ ነው። ቆይ የሆነ አንድ አለ። እስቲ ቆይ አንዴ ልደውልና። እሺ ምን በሰላም ነው ግን የፈለጋችሁት? ማለት በሰላም ነው። ጠፍቶብን ነው። ጓደኛችሁ ነው? እናንተ ጓደኛ ነው? ሄሎ ብሩኬ ስማ እዛ ካሳንቺስ እንትና የሚባል ማለት አክሊሉ አወቀው አይደል? አክሊሉ የሚመጣው እዛ ጫት ቤት አካባቢ ነው። ኧረ እባክህ ቆይ መልሼ ልደውልልህ። መልሼ እደውልልሃለሁ። ቆይ እኔ የምለው ለምንድን ነው የፈለጋችሁት? ነው አክሊሉ ቤተሰብ ናችሁ እናንተ? ምንድን ነው? አዎ እኔ ጓደኛዬ ነው። በጣም ወደ ጓደኛዬ ነው። አንቺ ጓደኛ ነው ማለት ረጅም ዓመት ጓደኛዋ ነበርና ትግራይ በጦርነቱ ምክንያት እሱ ወደዚህ መጥቶ ስልኩ ጠፋብን፣ ፎቶም የለንም እና ማፈላለግ አልቻልንም። እንደዚህ ሰዎች እየጠየቅን ነው አሁን ካሳንቺስ አካባቢ ስንፈልገው እዚህ እንደገባ ነው አብዛኛው። ካሳንቺስ በደንብ ፈልጋችኋል? ካሳንቺስ ስናጠያይቅ ግን ያው ሰፈሩ ፈርሷል። እሱ ያለም ቦታ አብዛኛው ሰው ወደዚህ እንደገባ ነው የተጠቆመው የካሳንቺስ ነዋሪና ለዛ ነው። አሁን አክሊሉ የሚባል አንድ ማውቀው ሰው አለ። አክሊሉ የሚባል እዚህ አክሊሉ የሚባል የለም። ምናልባት ይኖራል ግን አላውቅም። እኔ የማውቀው አክሊሉ እዛው ካሳንቺስ አካባቢ የሚኖር አክሊሉ የሚባል ልጅ አውቃለሁ። እሺ ግን አንቺ ምን ሆነሽ? ተስፋ ጓደኛዋ ነኝ። ያው ጓደኞቿን እያፋለኳት ነው እኔ። እሺ አንቺን ላውራሽ ወይ አንዴ? ምንም ችግር የለም።
ይቅርታ እናት። አይ ችግር የለውም። ጓደኛ እሺ። አይ ምናልባት እስቲ በደንብ አንዳንድ ነገሮች ላውራት ብዬ። እሺ ምንም ችግር የለም ፍርዬ። በቃ እሺ ትንሽ ደቂቃ እሺ። ምን መሰለሽ ምን ነው ችግር አለ? እሷ የምትለው አክሊሉ እኔ የማውቀው የጤና ችግር ምናምን ያለበት ልጅ ነው። ማለት የጤና ችግር ማለት የጤና ችግር ማለት ትንሽ እብድ አይምሮን ምናምን የሳተ ልጅ ነው። እኔ የማውቀው ልጅ አክሊሉ የሚባል ልጅ ነው የማውቀው። እዛው ካሳንቺስ ነው፣ ግን ትንሽ ራሱን ማለት ጫት መልኩ ጠቆር፣ ያው እሷን ነገረችኝ። እኔም በመልክ አላውቀውም። ጠቆር ያለ ረዝም ነገር ያለ ልጅ ነው። አዋይ እኔ በቃ አክሊሉ የሚባል ልጅ አውቃለሁ። እዛው አሁን ጓደኛዬም የነገረኝ ነገር ምንድነው እዛው ነው ያለው። እዛው ትንሽ ግን አሁን ማለት እኔም ሳውቀው ታክሲ ተራ ምናምን ጫት ምናምን የሚለቃቅም እብድ ነው። ይቅርታ አሁን በሷ ፊት መንገር ስላልፈለግኩኝ ነው። ልክ ነው። እኔ አረጋግቼ ብነግራት ይሻላል። በጣም ነው የሚያስደነግጠው። ማለት በቃ እሷ ጠብቃ የመጣችበት መንገድ ያን ነበር። እነዛ ነው እንግዲህ በጣም ታፈቅሯለች ፍቅረኛው ምናምን ነገር ነው። እንግዲህ እንደዛው ነገር ነው። እስቲ በቃ እኔ አሁን እዛ ያለውን ጓደኛዬንም ምናምን በደንብ ጠይቄ ያለበት ሁኔታ እንድታገኘው ምናምን አደርጋለሁ። እሺ ስልኬን ያዥና እንደዋወላ ተሻለ። መልካም እሺ፣ ደስ ይለኛል በጣም ነው። በጣም ነው የማመሰግነው ስለ ትብብርህ እና በአካባቢሽ በደወልኩልህ ሰዓት ባገኘህ ደስ ይለኛል ድጋሚ። ምክንያቱም ያው እዛው አንተ አሁን የት ነው እሱ ያለው? ያለበት ቦታ የት ነው? የት ነው ያለው? እዛው ካሳንቺስ ነው። እኔ አሁን እዚህ ሰፈር ነው የምኖረው። እሱ ወደዚህ አልመጣም ነው? ወደዚህ አልመጣም። ወደዚህ ያለው እኔ እዛው ነው የማውቀው። እዛው እኔ አሁን እዛ ነበር የምሰራው፣ ገራጅ ምናምን ነው የምሰራው እዛ። እዚህ ደግሞ አሁን ገና ለመስራት ምናምን እንቅስቃሴ ላይ ነው። እሺ ደላላ ምናምን ያልኩሽ ደግሞ እሱም ስሙን ያን ያህል አላውቀውም። አክሊሉ አለ። ያኛው ግን እንዳልሽው አክሊሉ ነው ስሙ። አጣርቼ ምናምን ያለው ነገር ደግሞ እደውልልሻለሁ። ስልክሽን እንትን ማመሰግነው እውነት ስለተባበርከኝ። እሺ ችግር የለም። በጣም ነው የሚያሳዝነው። እውነት ችግር እደውልልሻለሁ እንጂ ያው ለካ አረጋግጥሽ ነው። እሺ አመሰግናለሁ በጣም እደውልልሃለሁ። እሺ መልካም ቀን። ኧረ እንዴት ነው በሉት፣ ኧረ እንዴት ነው ቆረጠለት ወይስ ኧረ እንዴት ነው ስንገበገብ ስናፍቀው አይ የዘገየው የኔስ ነገር እንዴት አይ ሆኖ ታየው የራሴው ፍቅር የራሴው መውደድ ባመጣው ጣጣ ዛሬ ስላንተ እንዴት እስካፌ ክፉ ቃል ይውጣ ታማኙ ልቤ ባንተ ትዝታ ተጨንቆልሃል አወክበቱ ያንተስ መለየት እንዴት አርጎሃል ደናሁን ፍቅሬ ደናሁን ፍቅሬ ደናሁን ፍቅሬ ደናሁን ፍቅሬ ደናሁን